አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓደኞቼ ቡና ፈልተዋል። ብስሚላ ቃወጀባ ወልጀባ የቡና ቁርሳችን ይሁን ክትፎ ጥብስ። ቀልደኛ ትለኛለች ጓደኛዬ። የቡና ቁርሳችን ክትፎ። ውሸቴን ነው። የቡና ቁርሳችን አያችሁት? ዱባ ነው። ዱባ በአረብኛ ምንድን ነው ዱባ የሚባለው? ነይ ከዚህ ቶሎ ማለት ነው። ጀባ አወል ጀባ ለምን ውዴ? ለምን ያ ውዴ ለምን? አውቄ ነው ለኔ የቀቀሉልኝ የቡና ቁርሴ። ምንድን አልደራቸው ጀባ ሳደር የዱባ ነገር አስቀደመኝና ገባሁበት። እሺ ሀናንያ ቆየዋ እንዴት ትመጣለች? አንዴ የቡና ቁርሳችን አላ ምንድነው የለ ወለዱዋ ወለሸይ ጓደኛዬ ደበራት አላረግልሽም ማለት አሜን አላሁመ ሰል የሆነ ሰው ደወለ። ኑር ደወለ። ኑር ሾት ቢያ ብንት ደግሞ አንድ ከያዘች ማለት ነው መተወጣቀም ደግሞ المهم ደህና ናችሁ ወይ? ጤና አፍያ ስራ ጓደኞቼ ወይኔ አንቺ የሰዋን ናፍተሽ ማለት ነው። በቃ ማንኛውም ቡና ደረሰሽ። በጨው በስኳር ምንድነው የምትፈልጉት? ሀያ እሺ ቢስሚላህ الرحمن الرحيم ወጃችን አላህ ያውጣ። ባሰብነው ሁሉ አላህ ያድርሰን ያ ረብ ያ አላህ። ያቀድነው ሁሉ ይሳታ ያ ረብ ያ አላህ። ወሄዳለሁ ብሎ የተነሳ በሰላም ይሂድ፣ እኖራለሁ ብሎ የኖረ በሰላም ይኖር። እጣውን አላህ ያስተካክልላት። እጣ ፈንታችን አላህ ያስተካክለው። ከሰው አላህ ይጠብቀን ያ ረቢ ያ ረቢ አላህ ያ ረቢ። ያቀድነው ሁሉ ሙሉ አድርግልን። በአመት በዓላችንን በሰላም አንተ አድርሰን። እኔ ከእናቴ ጋር ያ ረቢ አላህ ቁጭ ብዬ ክትፎ ስበላ እንድታዩኝ አላህ ያድርገው። በሬ አርጄላቸው በሬ ሚለውን ማለት ነው። ማሻአላህ አለይ ሚለው አልፈልግም ሚለው እንደዛ ቀንበር ያለውን ያረብ ቀንሽ ያገኝ ሻኛው ይሄን በሚያክል እንደዛ አይነት አርጄላት አላህ አርጄላት ክትፎ አጠገብ ላጠገብ ተቀምጠን እናቴ ያጎረስኳት እሷን ያጎረሰች ክትፎ አላመጣም ነግሬሻለሁ። ክትፎ አይመጣም እዚህ ሀገር እዚህ ንገሪያቸው አላመጣም። ክትፎ ላምጣላት ጓደኛዬ ያምጭልኝ ይመጣል ክትፎ። እኔ ኡራጌ ሀገር አይደለም ከአረብ ሀገር ስሙ የፎዚያ ቤተሰብ እኔ ኡራጌ ሰው አይደለም። ስለዚህ ደግሞ እሷ ስታወራ ሁሉ ጊዜ በቃ አማረኝ ክትፎ አማረኝ። እሺ ክትፎ ጓደኞቼ እኔ ገጠር ነኝ፣ የገጠር ልጅ ነኝ። ከገጠር ክትፎ እንዴት ነው የማመጣልሽ ውዴ? ባይሆን አዲስ አበባ ላይ ላ የገጠር በዚህ በተወደደ የገጠር ነው የምፈልገው። ምን ችግር አለ? በተወደደ ሰደቃ ነው እኮ ሰደቃ። እሺ 1 ኪሎ ስጋ 160 ብር ገዝቼ 160 ብር ገዝቼ 600 ብር ገዝቼ ማመጣበት ምን አለብን? ይሄ አረብ የሚጣል ምግብ ላ እምቢ። እኔ ጓደኞቼ እናንተ ፍረዱ። ክትፎ አምጪኝ። ዩቲዩብ ላይ ስላየች እኮ ነው ቲክቶክ ላይ ላ እሷ ሁሉ ጊዜ ስታወራ ማለት ነው። በቃ እኔ አማረኝ ቡና ላይ አስጨዋችኝ። ይሄው እሺ ቡና ጠጪ ብስሚላ። ክትፎ አላመጣልሽም። ቀልድ እኔ ክትፎ በርበሬ ተሸክሞ የሚመጡ ሴቶች እኔ አልወድም። ለምን አትሉኝም? እዚህ ብስሚላ እዚህ ሀገር በሞላ ምግብ የቡና ቁርሳችን ዱባ ነው ብያቸዋለሁ። እሺ በጣም ይጣፍጣል ደግሞ እና ክትፎ አላመጣም። ኧረ በፈጠረሽ ፎዚ አምጪልኝ። ምን ችግር አለው? ኧረ ሰሙን ሌላ ጊዜ እንከራከራለን። ክትፎ አይመጣም። እዚህ ላይ እንትን አድርገውኝ እዚህ ቪዲዮ ላይ ቃል ክትፎ አላመጣም። ይሄ መዳም ቤት የሞላ ሩዝ አሁን እነሱም ቢሰሙ ማለት ነው ወላሂ አምጪለት ነው የሚሉት። ክትፎ በላይቭ ቢሆንም ወላሂ ክትፎ አይዋ ኧረ ተይኝ። አሁን ደግሞ እናንተ ስለሆነ ወልድንት ክትፎ አምጪልኝ ብላ ክሩ እኔ ይኸው እበላለሁ ወላ እበላለሁ። ይሄን ምክንያት እና ጓደኞቼ ክትፎ አምጪልኝ ያለችኝ ነው። ምን እያላችሁ ነው? ምሳ እየበላን ነው። እንብላ ሰው ይዝባል
ዱባም አለ የቡና ቁርስ ሰው ጓደኛ ይብይ ሁሉም ነገር አለ ወላሂ። እናንተም የሌላችሁም አላህ ያብላችሁ፣ እኛም የበረካ አላህ ያርግልን። እና ክትፎ አላመጣላትም ወደደችም ጠላችም። እኔ ክትፎ ከኢትዮጵያ ባይሆን ምግብ የሌለበት ቤት ከሆኑ እርግጥ ነው ችግር የለውም ቢመጣም ማለት ነው። ግን ምግብ ያለበት ቤት አልሐምዱሊላህ በሳምንት ጅማ የበግ ስጋ ይበላን ነው። አይታግ هذا قلب أرى النور تاي ما مدولة ولا صدولة هذا اللي شو هذا اللي